እንዲህ አንድ ዣንጥላ ስር እያለን የሰላማዊትን መለወጥ እፈራለሁ። ልክ እንደ ጓደኛዬ ሚስት። ለምሳሌ ብትለወጥና ብትጠላኝ ቀድሜ ብሸሻት አይሻልም? ወይስ እንዲህ ያለው ሁኔታ በሚፈጥረው ሰቆቃ ውስጥ ማለፍ ልምድ ሊባል ነው? ከሰላማዊት ጋር በስጋ ተቀራርበን በመንፈስ መራቁ ሌሊት ሌሊት አንዳንዴ ያበሳጨኝና እንደ ጅል ያለምንም ምክንያት አቅፌ ስማታለሁ። ስሟን እጠራለሁ። እንዲህም ሳደርግ እንኳ ልቤ ውስጥ ቅር እንዲለኝ የሚያደርግ ነገር ይፈጠርና ፊቴን አዙሬ የሳምኩትን ከንፈር በሐሳቤ ወደ አልጋው ስር ተፋለሁ። ፊቴን ትራስ ውስጥ ቀብርና ስለ ጥቁር ወንዝ አልማለሁ። ወደ ምንጩ የምዋኝ ይመስለኛል። ቤት ስገባ ሰላማዊት እንደ ሚስት ልቃጣት አለች። እንደ ኑሮ ጓደኛ ልስራሽ አላት። አሳቀችኝ። ከስጋዬ እንጂ ከልቤ እንዳልቀረበች ማን ይንገራት? መድፈሪያ ምላሱ ባይኖረኝም በአንዳንድ ድርጊቶች ላሳያት ሞክሬያለሁ። የበለጠ እንዲገባትም ብዬ ራቴን ሳልበላተኛው ነገ እሷ ተጣላኋት ወዳለቻቸው እናቷ ትሄድ ይሆናል። እሷ እድሏ የፈጠሩላት ጎዳናዎች አሏት። እኔ እናቴ ሞታለች። ዘላኑ አባቴ የት እንዳለሁም አያውቅ፣ የት እንዳለም አላውቅ። የዘር ግንዴ ተገርሷል። አዲስ የዘር ዛፍ መመስረት ፈልጋለሁ። መግደላዊት የኔ ናት። ሰላማዊት እስኪ እርሺን፣ እኔንም ልጅሽንም እርሺን። ራት እንድበላ ለቅሶ በተቀላቀለበት ድምፅ ስትጣራ ተኝቼ እንዲህ እያሰብኩ ነበር። 7 ባሌ መለወጡ ነው። ጠርቶኝ በየቀኑ አብረን ጊዜ ካላሳለፍን እንቅልፍ አይወስደኝም የሚለው ዛሬ ምን አየብኝ? እኔ የማስቀይም ሴት ነኝ? መስታወት ውስጥ የሚንቀሳቀሰውን መልኬ እዚህ ቤት ተከራይተን ስንገባ ከነበረው ፎቶግራፍ ጋር አስተያየሁት። እንዲያውም አሁን አምራለሁ ይመስለኛል። ባይን ጠረገው። ነገሩን በደንብ ሳልረዳ ማልቀስ ልጅ ሆንኩ ሆደ ቡቡነትም መሰለኝ። የመግደላዊትን ጸጉር እያሻሸሁ እኩለ ሌሊት ድረስ ሳስብ ቆየሁ። ያስቀየምኩበትን ቦታ ለመፈለግ ባዘንኩ። በሐሳብ የተጋጨንበት ጊዜ የለም። ቢኖሩም የዘሯቸው ተራ መኮራረፎች እዚህ አይነት ፍሬ ላይ ለመድረስ አቅም አይኖራቸው። አምላኬ ይህን አይነት ነገር ከኔ ያርቅ። 8 ከሰላማዊት በመጀመሪያም ፍቅር አልያዘኝም። ለሴት ፍቅር ወይም ለሰው ፍቅር ቶሎ የሚንበረከኩ ወይም በጥናትና ምርምር በሚል ሽፋን ዘግይተው የሚንበረከኩ ሁሉ አንድ በረት ታስረው የተዘጋባቸው ከብቶች ናቸው። ሰላማዊትን ያገባኋት ልጅ እንድትወልድልኝ ነው። መግደላዊት የኔ መሆኗን አምናለሁ። ከኔ በፊት የወደደችው ወንድ የተገናኛትም ወንድ አልነበረም። ከአሳሳሟ ጥሬነት፣ ከስጋዋ ጥብቅነት አውቄያለሁ። በእሷ ምትክ ሌላም ሴት ትሆን ትችል ነበር። ከእሷ ጋር ያገናኘን የዩኒቨርሲቲ ዳገት፣ የናዝሬት ትምህርት ቤት ዳገት መኖርና ከጓደኞቿ አንዷ በዳንስ ግብዣ መታለል የምትችል አቃጣሪ መሆን ነው። ማን እኔን ለእሷ እሷን ለእኔ መደበ? ግጥጥሞሽ ነው። ነገ ሰለቻት እየተቀረፈ የሚያልቅ ልጅነቷ ቁጭቷት ብትኮበልልስ? እስከ እኩለ ሌሊት መግደላዊትን አቅፋ መቀመጧን አዳምጣለሁ። አልጋ ውስጥ ገብቼ ልከናነብ እንጂ እንቅልፍ አልወሰደኝም። ልጇን አስተኝታ መታጎኔ ስትጋደም ሰውነቴን ላለመንካት ብዙ ጥረት ታደርግ እንደነበር ይታወቀኛል። ራቂ ሔዋን ራቂ። በተቀመጥኩበት ቡና ቤት ካፑቺኖ አዘዝኩ። ከእሷ ጋር እዚህ ስመጣ ካፑቺኖ ማዘዝ ልማዳችን ነበር። ሰላማዊት ቸኮላታ ትወዳለች። ጓደኛ የት ሄደች አሉኝ አንድ ሽማግሌ አሳላፊ። ብዙ ጊዜ ጉርሻ ስለምንሰጣቸው ወዳጅ ሆኑ። በኋላማ ጉርሻ ከእናንተ አልወስድም ይሉን ጀመር። ቡና፣ ሻይ፣ አንዳንዴም ካፑቺኖን ጋብዛቸዋለን። እሱን ይቀበሉናል። ምን አገባሁት ልላቸው ፈልጌ ትክክል ስላልመሰለኝ ዘመድ ጥየቃ ሄዳለች አልኳቸው። ሰላም እንድልላቸው እንዳረሳ ለመኑኝ። ሲመሻሽ ወጣሁ። የአዲስ አበባ ህንፃዎች የህዝብ አመንጽ በለቀቀው ማዕበል ውስጥ ላለመነቃቃት የማሉ ይመስላሉ። ያለ መብራት የሚሮጥ መኪና ወረቀት ረጭቶ አለፈ። መንገዱ
ከሰላማዊት ጋር ተቃቅፈን ስናልፍ ይደምቅ እንደነበረው አይደምቅም። ለምንድን ነው ቸኮላታ የምወደው? እኔ ታውቃለሁ ሰላማዊት፣ ምናልባት ቡና ስለምትወጂ ይሆናል። ድሮ ዘፈን ነበረው አይደለም ቸኮላታ? እንዴት ትዝ አለሽ? አንተ ትዝ አይልም? ትንሽ ትንሽ። እኔ ዜማውን እንኳን አውቀዋለሁ። ቸኮላታ ቸኮላታ ነይ ማታ ነይ ማታ፣ ሸነኔው 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 ቤትሽ የት ነው? ሸነኔው ጳውሎስዬ ጋር። ዘፍና ትስቃለች። አስተሳሰቧ ሁሉ ትንሽ ነው፣ እንደ ልጅ ነው። ከምትዘረግፈው ኩንታል ሙሉ ትብተቧ ጭብጥ ፍሬ ነገር አይወጣው። በቤትም ሆነን በመንገድ ላይም ራት ውጭ ለመብላት አንዳንዴ ስንወጣ የራሳችንን ቤት ሰርተን እንሄዳለን አይደለም? ምን መሰለህ፣ ሌላ አንድ ልጅ መውለድ ብንችል ስሙን ማን እንደምንለው ታውቃለህ? አንተ ማን ትለዋለህ? የሸሚዝን ኮሌታ ለምን ኮት ላይ ታወጣዋለህ? እንደዚህ አታደርገው። ከዚህ ምን ፍሬ ይወጣል? ቤት፣ ወንድ ልጅ፣ ሴት ልጅ፣ የሸሚዝ ኮሌታ፣ ቸኮላታ፣ ኮት፣ በቃ ራቂ ሔዋን ራቂ። 9 ምናልባት ጩሎን ማስወጣት ያበሳጭቶት እንደሆነ ብዬ የዚያኑ ቀን ከየትን ፈልጌ አንድ አባቦ የሚባል ልጅ አመጣ። በፈጣን ስራዬ ኮርቼ ነበር። አባቡን ባለቤቴ ሲመጣ ምን ማድረግ እንደሚገባው አዘዝኩት። ቤቱን በሙሉ አሰናዳሁ። መግደላዊትን አጣጥቤ የሚያምር ልብሷን አለበስኳት። የሚያምር ሽታ እንዲኖረው ግድግዳው ላይ አልፎ አልፎ ሽቶ ረጨሁበት። አልጋውን አነጣጠፍኩ። መስታወቶቹን ወለወልኩ። ይህን ሁሉ አድርጌ ተጠራጠርኩና አዲስ የመጣውን ልጅ ጠየቅኩት። ደስ አይልም? አዎ አለን ግራ በተጋባ ሁኔታ። ብዙም ሳይቆይ እንግዳ ጠርተዋል እንዴ? አልቅሽ አልቅሽ አለኝ። አባቡን ትኩር ብዬ አየሁት። በማፈር ይሁን በመደናገጥ ወደ መግደላዊት ዞሮ አራሾች ከብት የሚጠሩበትን አይነት ፉጨት እያሰማ ያጫውታት ጀመር። ጭንቀቴን ተረድቶ የሚያሳፍር ነገር መሆኑን ስላወቀ ሊደብቀኝ የሞከረ መሰለኝ። ዛሬ ለመጀመሪያ ጊዜ እናትና የአባቴ ቤት ትዝ አለኝ። አጠገባቸው ያለው ትዝ የማልላቸው እናትና አባቴ ለቅጽበት ታዩ። ለእነሱ ደስታ እንኳን ብቻ ቢሆን አንዳንዴ ይታወሳቸው ነበር። ሰው ወደ ጀመረበት ይመለሳል። 17 በጋዎች፣ 17 ክረምቶች፣ 204 ወራቶች አሳልፌ እንኳን በጨቅላነት ያሳዩኝ የነበረውን ግዴለሽነት እናትና አባቴ አልሰረዙ። እናቴ ወጣት ነበረች፣ አባቴም ወጣት ነበረ። የሚያልቅ የልጅነት እድሜያቸውን በጥድፊያ ይጠቀሙበታል። እኔንም ይዘነጉኛል። ለእነሱ በአጋጣሚ የተፈጠርኩ ነገር ነበርኩ። እኔን ለመጠበቅ ሙሉ ኃላፊነት ለገረዳችን ተሰጥቷታል። እሷም እኔ ላይ ትከፋለች። በዚያ ሰፊ ግቢ ለእኔ የሚያዳሉልኝ ቢራቢሮች ይመስሉኝ ነበር። በእጆቼ አፍኝ ይዤ እየተንፈራፈሩ በክንፋቸው የእጆቼን ውስጥ ሲኮረኩሩኝ፣ በቀጫጭን እግሮቻቸው ሲዳስሱኝ ደስታ ፍንድቅድቅ ያደርገኛል። ምናልባት ለሰው ያለኝ ፍቅር በመታፈኑ ነፍስ ካላቸው ነገሮች ላለመለያየት ነርቮቹ የፈጠሩት አሳፋሪ ማባቢያ ይሆናል። ከቤት መቆራረጥ የጀመርኩት አንድ ዕለት ነው። እናትና አባቴ ለወዳጆቻቸው ልጃችንንም ወሰድናት፣ ፋሚሊ በሙሉ ወጣን ለማለት ነው መሰለኝ። እኔንም ሶደሬ ይዘውኝ ወረዱ። እናትና አባቴ እዚያ ስንደርስ ድንኳን ሲተክሉ የዋና ልብሴን ለብሼ ትቻቸው ሄድኩ። ለምሳዬ ስመለስ ከድንኳናቸው አልወጡም። የእኔ ድንኳን አልተተከለም። ጠላኋቸው። ቀናሁ። የጠላኋቸው እኔን የወለዱኝን ልጃቸውን ከእንግዳ ሳንሰው ስላዩ፣ የቀናሁት እኔ እንዲህ መዋደድ ስላልቻልኩ። ከሶደሬ ጥፊ ጥፊ ያለኝ ቀሚሴን የዋና ልብሴ ላይ ደርቤ መውጫው ላይ ወደ አዲስ አበባ የሚመለሱ ሰዎች ጠበቅኩ። ሊፍት ለምኜ ወደ ናዝሬት መጣሁ። እርዳታ የጠየኳቸው ሰዎች ኤልሳቤጥ የምትባል ልጅ አለቻቸው። ናዝሬት ስንደርስ የት እንደምሄድ ጠየቁ። ከተማዋን ስጎበኝ ቆይቼ እንደምመለስ ነገርኳቸው። ኤልሳቤጥ አብራን ብትዞርስ ብላ ቤተሰቦቿን ጠየቀች። በፍረትና በፍርሃት ተግደርድሬ ነበር። የኤልሳቤጥ ንግግሯ፣ ጨዋታዋ
ልጉምነቴንና የጭንቀት ጢስ ያፈነው ጭንቅላቴን ነፃ ያወጣው ስለመሰለኝ እሺ አልኳት። ወደ ሶደሬ ስንመለስ ከጓደኛሽ ጋር ተገናኘሽ እንዴ አለች እናቴ። ረዥም አንገቷን በመኪና መስኮት ወደ ውጭ በቀስታ እንዳንቴና እየመዘዘች። ከኤልሳቤጥ ጋር መሆን መፈለጌን ነግሬያቸው ወደ አዲስ አበባ መጣን። ከእነሱ ይልቅ ከኤልሳ ጋር መሆን እፈልጋለሁ ስል የከደኋቸው መስሎኝ ቅር ብሎኝ ነበር። እነሱ ሲከዱኝ ምን ተሰማቸው? ለእነሱ ምን አንሰፈሰፈኝ? ከዚህ በኋላ ከሌላም ጋር ያለኝ ግንኙነት ሁኔታው ለወጥ አለ። እኔ፣ ኤልሳ፣ ሌላው ዓለም። ያልሞከርኩት መንገድ ምን ይሆን? ብዙም ሳልቆይ ኤልሳቤጥ ከጳውሎስ ጋር አስተዋወቀችኝ። እድሌ እኔን ለመፈተን ተንጋላ ተፍታኝ ነው መሰለኝ። ወደ ልጅነቴ የመጠላት ጉድጓድ የምመለስ ይመስለኛል። አታግቢው ሲሉኝ ምን አገባችሁ ብዬ እቤቱ የገባሁለት ምሁር ሊተፋኝ የሚያጉመጠሙጠኝ ይመስለኛል። ከነሱ የሚያገናኘኝን ገመድ ከቦጨቀሁ፣ ከባሌ የሚያገናኘኝ ገመድ ከላላ የት ደርስ? ልጅ ከወለድኩለት በኋላ በየምክንያቱ አብሮኝ ላለመውጣት ይፈልጋል። ታይዘን መንገድ ለመንገድ ከሄድን ጊዜው ረዘመ። እኔ እዚህ ቤት ታፍኜ ከሌላ ሴት ጋር ፍቅር ጀምሮ እንደሆን የታውቃለሁ። በልጅ አስሮኛል። ትምህርቴንም አቋረጥኩ። ከዘመዶቼ ተቆራረጥኩ። ከጓደኞቼ ተለያየሁ። ኤልሳ የት ትሆን ይሆን? እነዚያ አብረን የምንማራቸው ልጆች ሁሉስ? መስፍኔ ጠፋ። ይህች ቤቴ በማታውቀው ባህር የተከበበች ሆነች። 3 ሰዓት ሆነ። ጳውሎስ አይመጣም እንዴ? መግደላዊት ጨዋታ ድክሟት ተኝታለች። እንግዳውም ልጅ አልጋውን ተደግፎ በሚያሳዝን መልክ ያናውዛል። 10 ገና ወደ ቤት ስገባ አይመጣም ብላ ተጠራጥራ ነበር መሰለኝ። 2 እጆቿን አጣምራ ቆማ አገኘኋት። አዲስ ስራ ሊረዳት አመጣሁት ያለችው ልጅ ተከመረበትን እንቅልፍ ገና አራግፎ አልጨረሰም። ሊያስታጥበኝ ውሃ ሲቀዳልኝ እንኳን የሚንቆረቆረው ውሃ አልፎ አልፎ እጄን ይስታል። የቤቱ ጠረን የተለወጠ ይመስላል። ጢምህን ለምን አትላጨውም አለችኝ። ቤት ስገባ መሳሳማችን ካቆመ ረጅም ጊዜ ቢሆንም ዛሬ ከመሬት ተነስቶ ለምን ትዝ እንዳላት አላውቅም። ወደድኩህ ለማለት ደረሳህ አልችልም ለማለት ሴት የማጠቅሰው ጣጣ የላትም። ቸልተኛነቴንም እንድትረዳ የገዛችውን የሚያምር የጠረጴዛ ልብስ አላደነቅሁላትም። የምበላው ፓስታ እንኳን ሲንጠባጠብ በአይኔ ቂጥ እያየሁ ዝም አልኩ። ፍቅሬ ለምን ነጋ እናመሽም? መግደላዊትን ባቡ ይጠብቅልናል። ነገ ስራ አለብኝ እኮ ማታ። ጊዜው መጥፎ እንደሆነ አታውቂም? አንቺን ያለ መኪና በጨለማ ስጎትትሽ። እኔ እናንተ እኮ ባልና ሚስቶች ነን። አይቻልም። ይኸውማ ፍቅሬ። ሲነግሩሽ አትሰሚም? ሲነግሯቸው የሚያዳምጡ ብፁዓን ናቸው። ዛሬ ኤልሳን ቤቷ ደውዬላት ነበር። ታውቃለህ? 2 ዓመት በላይ ሊሆነን ነው። ዛሬ ከቦይፍሬንዴ ጋር መውጣቴ ነው አለች። ኤልሳቤጥ ከምትባለዋ ጋር እንድትገናኝ አልፈልግም። ለእኔ እንዳቃጠረቻት ለሌላም ወንድ ልታቃጥራት ትችላለች። ሰላማዊት የሆነ ነገር ካላለቻት በስተቀር ከቦይፍሬንዴ የሚባል ነገር አትነግራትም። ምን አልሻት? ለመመለስ ጊዜ ወሰደባት። ለድሮ ጓደኛዋ የነገረቻትን ነገር ለእኔ እንዴት ማቅረብ እንዳለባት ሴንሰር እያደረገች አለ አይደለም። ቤት ብዙ ጊዜ ውላለሁ ምናምን ስላት ጊዜ ግን እንዴት ትዝ አለችሽ ዛሬ? መልስ ሳትሰጠኝ ከተቀመጠችበት ተነሳችና ወደ መኝታ ቤት ገባች። አትሰሚም አንቺ አልኳት። አባቡ የሚባለው ልጅ ጥጉን ይዞ ተገርሞ ያየኛል። ምን መሰለህ አለ አይደለም፣ ብቸኝነት ተሰማኝ። የት ልሂድ? እሷን ነበር የማውቀው። ደወልኩላት። አሳዘነችኝ። ቢሆንም ከኔ ጋር እስካለሽ ድረስ ያጋጠማትን ሁሉ መቻል ያለባት መሆኑን መንገርም ያዳግታል። አልጋዬ ውስጥ ገብቼ ማሰብ ቀጠልኩ። ዛሬ በፍቅር ድብን ብል እናስ ነገ ብጠላኝ፣ ከዚያ በኋላ የሚመጣውን መከራ እችላለሁ?
እሷስ እናትና አባቷን ትታ መምጣቷ ብቻ ለዘላለም እንደምትወደኝ ማረጋገጫ አለኝ ማለት ነው? እኔ እናት የለኝም፣ አባት የለኝም። ከሐሳቤ ስነቃ ጎኔ መታ ስታለቅስ ይሰማኛል። ፒጃማዋ ውስጥ ሰውነቷ ሲንቀጠቀጥ ላቦት ሸተተኝ። አላባበልኳትም። 11 ያደረኩትን ሁሉ አይቶ እንዳላየ ሆነ። ከጠረጴዛው ልብስ ለዓይኑ ይቀርባል ነበር። ብቸኝነት ተሰምቶኝ ማርገዜን ስነግራት አባለገች እንዳትባል የሸሸችኝን ልጅ ደውዬ አነጋገርኳት። የኤልሳቤጥ ጠባይዋ መለወጥ እስካሁን ይገርመኛል። ብልጥ፣ አፏ እንደተቦረደ ሰይፍ ያፏጨች የነበረች ሴት ልጃችንን አበላሸች እንዳትባል ከኔ ከመወዳት ጓደኛዋ ሸሽታለች። ጳውሎስ እንኳን ገርሞት ጠይቆኝ ነበር። እኔ እኮ ካንተ ያረገዝኩት ወድጄህ ነው፣ እሱ አታላኝ አይደለም አልኩት። እሱም እንደ ልጅ ስለሚቆጥረኝ ነው መሰለኝ ይህችን አይነት አስተያየትሽን የት ነው የተማርሽው? ትገርሚያለሽ አለኝ። ቲቸር የሚያስተምሩን ቁጥር ድምር ነው ቤት የተማርኩት አልኩት። ስለ ቤተሰቤ አንስቼለት አላውቅም። ለምሳሌ ጠይቆኛል አንዴ። የራሳቸው ጉዳይ ብየዋለሁ። ከዚያ በኋላ አንስተናቸው አናውቅም። ምን ባደርግ ይሻለኛል? የዚህ አይነት ነገር እንደሚኖር በወሬ ይሁን በሌላ በሲኒማ አይቻለሁ። ስንት ጊዜ ሆነኝ ሲኒማ ከገባሁ። ከኤልሳ ጋር የምንገባበት ጊዜ ከጳውሎስ ጋር ከገባን 2 ዓመት ሆነ። ምን ፊልም ይታይ ይሆን? ባየው ደስ ይለኛል። ታሪኩ ግን ተረሳኝ። ወይኔ ለካስ የሚሆነውን ነገር ነው የሚያሳዩት። አሁን እስኪ ሰላማዊት ምን አደረገችኝ ይላል። ኤልሳ እኮ እስካረገዝኩ ድረስ ወዳኝ ነበር። ሲኒማ ለምን አላይ? ብቻን መሄድ ያስጠላል። ለመስፍን ለምን አልደውልለት? መስፍኔ ሲኒማ ነገ ጋብዘኝ። መስፍኔ እምቢ አላለኝም። ረዥም ሰላምታ ሰጠኝ። እሱ ባሌ ቢሆን ኖሮ እንዲህ ያደርገኝ ነበር። ለምን እንዲህ አስባለሁ? ከጳውሎስ ጋር ከምተዋወቅ ከሱ ጋር ብተዋወቅ። መስፍኔ ጨዋታው እኮ ደስ ይላል። ሞኛ ሞኝ ቢጤ ነው ይሉታል። የመስፍኔ አይኖች ደስ ይሉኛል። በዚች በኤልሳ የተቆጣኝ መስፍንን ብነግረው ይገለኛል። አልነግረው። ለሰው ያለኝን ናፍቆት እወጣለሁ። ወይኔ መስፍን ተከጥሩ ቀን ይሆናል። 12 አይኔ እድለኛ ነው መሰለኝ። የምወደውን ነገር ያሳየኛል። ጠዋት ልጄን ስሜ ከቤት መውጣቴን ያሳየኛል። ሮማንን ያሳየኛል። መስፍንና ሰላማዊትን እጅ ለእጅ ተያይዘው ወደ አንድ አቅጣጫ ሲሄዱ የት እንደሆነ አላውቅም። ምን ሆንክ? አለች ሮማን። አይ ሰው አይቼ ነው ተዩ አልኳት። ሚስትህ ነች? ሚስት አለኝ ማን አለ? መስሪያ ቤት ውስጥ ይወራል። እኔ አልተናገርኩ። ፋይሌን እንኳን ያላገባ ብዬ ነው የሞላሁት። ከዚያ በኋላ ማግባት አይቻል? ተይኝ እባክሽ። እኔ የምልሽ ማታ ለምን አንገናኝም? ዛሬ ቤት ይገሉኛል። አልችልም። ሞክሪ። ለምን ዛሬ እውጭ ማደር እንዳሰኘኝ አላውቅም። አእምሮዬ ሳላውቀው ሰላማዊት ላይ የበቀል እርምጃ መውሰዱ ይሆን? ሮማንን እጠጋታለሁ። አብረን እንተኛለን። በሰላማዊትና በሷ መሃል ያለው ልዩነት ልጅ በመውለድና ባለመውለድ ነው። አይመቸኝም ያለችው መግደርደር መሆኑን ስለማውቅ ቡናዬን ፉት ካልኩ በኋላ እንደገና እንደጨነቀኝ አድርጌ ጠየቅኋት። ሮማንና ሰላማዊት የሚለያዩበት ሌላ ጉዳይ ሮማን ከወሰኑ ያለፈ ፍቅር ላለመፍጠር ትታገላለች። የራሷን እንቅልፍ ነው የምትተኛው። ሰላማዊት ግን አንገት ላይ ተጠምጥሞ ማልቀስ፣ ስሜን ደጋግሞ መጥራት ስራዋ ነው። ከልጅነቴ እስከ እድገቴ ያላየሁት ፍቅር ስለሆነ እጠራጠራለሁ። ግን ያ ቤሽቴ አውሬኛ ምን አገናኘው ከሷ ጋር? ምን ሊለቅም መጣ? ወይ ከወንድሙ ጋር አንድ የፖለቲካ ደብር ውስጥ ገብቶ ይሆናል። የእናቱ ልጅ ከቤቴ ውስጥ ሰላይ እንዳይተግል። እስከ ዛሬ አብራው ብትወጣ ኖሮ ትነግረኝ ነበር የኔ ወፍ። ከሱ ጋር እንደተጣላን ስታውቅ ደብቃኝስ ሊሆን አይችልም?
ቤት ዛሬ አልገባትም። 13 ከመስፍን ጋር ጥሩ ጊዜ ያሳለፈ። ብዙ ሊያስቀኝ ሞከረ። ደስ የሚል ሲኒማም ነበር። እኔ ግን ያልወደድኩት ባልጠፋ መንገድ በባሌ መስሪያ ቤት በኩል ወሰደኝ። ያውም በእግር። ድንገት ቢያይንስ? አባቡ ባሌ መጥቶ ነበር? አልመጡም። አንተ በለው፣ ገና ወጣት እኮ ነው። እሺ። መስፍን የሚመጣው ሳምንት አብረን እንውላለን ብሎኛል። አባቡ ሙዚቃውን ክፈት። ማንን ላድርግ? ቆይቶ እኔ ያደርጋለሁ። ያ መስኮት ተከፍቶ አያውቅም። እስኪ ክፈተው። ማታ ሲሆን ነው ጳውሎስ አእምሮ ውስጥ ደምቆ የመጣው። ሩቁን ነበር የሚታይ። አደባባይ ላይ እኮ አላሳፈረም። መስፍን ራሱ ከአንድ ሰው ጋር ሲያስተዋውቀኝ ሚስቴ ናት ለማለት ጥቂት ነው የቀረው። ጓደኛዬ ናት ሲል እንኳን ወደ ሌላም እንዲተረጎምለት የፈለገ ይመስላል። እኔን እየያዘኝ ብሄድ ጳውሎስን አያስከብረው። ብዙ ወንድ ሚስቱን አያውቅባትም። መግደላዊት በይኔ ይልኝ። 14 ሮማን ችግር ስላጋጠማት አብረን ለማደር አልቻልንም። ስለዚህ ግድ ወደ ቤት መሄድ ነበረብኝ። ሰላማዊትን ምን እንደምላት ማውጣት ማውረድ ጀመርኩኝ። ጠዋት እሷ ከመስፍን ጋር ነበረች። ለምን ግን ያስቀናኛል። አሁን ደግሞ ሮማን አይመቸኝም አለች። የምጠላው ሰው ከሚስቴ ጋር ሲዞር እኔ ጋር ለሞት አረረብኝ። 3 አፕሬቲቭ ጋል አድርጎኛል። እጄን እያወዛወዝኩ በምጠራው ደስታ የሚለጉመው ምላሴ ተዝናና መስሏል። ሰላማዊት እንደ ሌላ ቀን አልነበረችም። ደስ ያላት ትመስላለች። አስቀናችኝ። የት ነበርሽ አልኳት። ጥያቄውን ከመስማቷ ኩባያ የያዘችበት እጇ ተንቀጠቀጠ። የት ነበርኩ? መልስ አንቺን እኮ ነው የጠየቅኩሽ። እዚሁ ነበርኩ። አባቡን ጠይቅ አለችኝ። ትንሽም ታታባት እንጂ አሳምራ ነው የዋሸቻት። ልጁን ግልምጫ ቀላቅያ አየሁት። ሐሳቡን መስመር ለማስያዝ ትንሽ ተኮላተፈና አዎ እዚህ ነበሩ አለ። አንቺ በላት ልጅ ብትወልድ ያረጀሽ መሰለችህ አልኩት። ሳቅ ብዬ እንድትሰማኝ አድርጌ እሺ። አርዕስቱን ለመቀየር ሰማሽ ሰላማዊት፣ መግደላዊትን ከእንግዲህ ኪንደርጋርተን ብናስገባት ጥሩ ነው አልኳት። እኔው እዚሁ አስተምራታለሁ። ምንድን ነው የምታስተምሪያት? ትዞሪያለሽ ታስተምሪያታለሽ? ምንድን ነው የምዞረው? ደስ የማይል ነገር አትበል። ጭቅጭቁ ይቅር። ኪንደርጋርተን ትገባለች። 15 ትግባ። እሺ ይሁን። እኔ እኮ ልጄን አልጠላም። ልጇን የምጠላለች እንዴ? አባቡ ፊት ሲከራከረኝ ልጄን እንደማልወዳት ለማስመሰል ይሞክራል። ያ መስፍን ደግሞ በመስሪያ ቤቱ አካባቢ ወሰደኝ። አይቶኝ ቢሆንስ? ተራ ጥያቄ አይደለም የጠየቀኝ እኮ። ጠይቆኝ አያውቅማ። አንቺ የት ነበርሽ ዛሬ? የት ወጣሽ? ደግሞ ቢጠይቀኝ እነግረዋለሁ። ሰው አማረኝ። ስለዚህ ከመስፍን ጋር ሄድኩ። መቼም አያባረረኝ። ቢያባረረኝስ? ልጃችን እያለች በዚህ ምክንያት አያባረረኝ። አባቡ ሊመሽ እኮ ነው። መግደላዊትን አምጣት። 16 እንዴት ነው ትናንት ያፍነከነካት? ደሟ ውስጥ ቶኒክ አንቆረቆረላት። አረማመዷ ራሱ ለወጥ ያለ ሆነ። አካሏና መንፈሷ የመዝናናት ቀለም የተቀባ። መስፍን በምን ነካካት? ግን እኮ ለ2 ዓመት ከቤት አልወጣችም። መግደላዊት ራሷን እየቻለችም ነው። እንዴት የምታምር ልጅ ሆናለች። እናቷ በልጅነቷ እንዴት አምር ነበር። ሰላማዊት ውብ ነበረች እኮ። ቆንጆ ሴት እንደኔ አይነት ሰው እጅ ይወድቃል። ምን ታስባለህ? ዝም ብዬ የረባ ያረባው። ቢራ አትደግሚም? በቃኝ፣ እንግባ።
እዚሁ ላቅፍ ትንሽ ነው የቀረኝ። ዛሬ በውጭ ካደርኩ ሰላማዊት የጀመረቻትን የቀን ዙረት ተደናግጣ ታቆማለች። የምሸሻትን ሴት ሰው ሲጠጋት ለምን እቀናለሁ? 17 በዚህ ወር ከ10 ጊዜ በላይ ውጪ ማደሩ ነው። ውሽማ መኖር አለባት። ከኔ የምታምር ይሆን? የመስታወት ደግሞ ቆሽሿል። አንተ አባቡ መግደላዊትን ብቻ አጫውት አልተባልክም። መስታወቱንም መወልወል አለብህ። በግማሽ ሰዓት መስፍን ቀጠሮ ጋር መድረስ እችላለሁ። አባቡ ጳውሎስ ከመጣ አሁን መጣሁ ብላ ወጣች በለው። ማታም ከመጣ ቀድሜ እመጣለሁ። እሺ እትዬ። እሺ ሰላማዊት በል። ልጅ ነኝ እኮ እንደ እህትህ ቁጠረኝ። አቤት ቀኑ ሲያምር እንዴት ይሞቃል። 18 ትንሽ ድፍረት አበዛች። ብላ ብላ ምልምል እያሷን ታዘጋጅ። አንቺ የት ነበር ዛሬ ያየሁሽ? እዚሁ ነበርኩ። እቤትሽ? አዎ። እስኪ በመግደላዊት ማይ። ምን ያስምላል? ቃሌን ካመንክ ምን? ከዚያ ወሬኛ ጋር አትገናኛል አልኩ። ምን አረጋችሁ? ማንን ነው የምትለው? አልገባኝም። ደደብ። ትንሽ አበዛው። ማን ነው ደደብ? አንቺ። ከኔ ጋር መዋል አትወድም። ይሄኔ ከአንዷ ጋር መለቀሱ ነው። ስማ አባቡ፣ ልጅቷ ኪንደርጋርተን ከገባችላት አንተ አታስፈልግም። ገባህ? ደሞዜ ይኸውልህ። ምን ታያታለህ? እሷን ውሰድ። አዎ። ቤትህ ለመሄድ አሁን ይመሽብሃል? ብራቮ። አይመሽም። በልደን አሁን ጨብጠኝ። ስትወጣ በሩን ዝጋው። ብራቮ። እና አይቀርብሽም? ከዛሬ ጋር 2 ቀን ነው ያየሁሽ። እሺ ሄጃለሁ። ምን ትፈልጋለህ? ይህችን ይወዳል። በጥፊ ከመታዋት በኋላ ፊቷን ጠረጴዛ ላይ ደፍታ ማልቀስ ጀመረች። የማውልቀው ልብሴን ባጋጠመኝ ቦታ እየጣልኩ አልጋዬ ውስጥ ገባሁ። ለረጅም ጊዜ እንቅልፍ ሳይወስደኝ